ኤለን መስክ ቴስላ 5 የሚባል ስልክ ኢንትሮዲውስ አድርጓል። ይሄ ስልክ እንግዲህ ለየት ያሉ ፊውቸሮች አሉት። አንደኛ ኒውራሊንክ ወይም ብሬን ኮምፒውተር ኢንተርፌስ ነው። ይሄ በጣም እንግዲህ ፊውቸሪስቲክ ነገር ነው። አእምሯችን ላይ ያለውን ሀሳብም ሆነ ወይም ሌላ ነገር ዲቫይሳችን ላይ ማየት እንችላለን ማለት ነው። ይሄ እንግዲህ በጣም ክሬዚ የሚመስል ነገር አለው። ሁለተኛ እንግዲህ ኢንተርኔት አሁን ከምንጠቀምበት ኔትወርኪንግ ሲስተም ውጭ ሆኖ በስታርሊንክ ሳተላይት አማካኝነት የትኛውን ቦታ ሆነን ኢንተርኔት ይሰራል። የትም ቦታ ሆነን እንግዲህ መጠቀም እንችላለን ማለት ነው። ሶስተኛ ክሪፕቶ ከረንሲ ማይን የማድረግ አቢሊቲ አለው። አራተኛ ደግሞ እንግዲህ ሶላር ፓኔል በዲው ላይ አለ፣ ራሱን ሪቻርጅ ማድረግ ይችላል ማለት ነው። እንግዲህ ዋጋው ከአይፎን 17 ጋር ሲወዳደር $600 ልዩነት አለው። አሁን ላይ ባለው እንግዲህ ተመን ወደ $729 ነው ማለት ነው። አይፎን 17 ደግሞ $1250 ነው የሚሸጠው። እናንተ የትኛውን ትመርጣላችሁ? ኮሜንት ላይ ጻፉልኝ። ቴንኪው